ካታሪያ ዳጋሳባ እንደ ሞተ አይቶ ይልና ሁሉም ያለቀሱ ኢየሱስ ግን እንደዚህ አላቸው ዝም በሉ አታልቅሱ የሚገርመው ሞታለች እኮ የሚገርመው ነፍሷን በጣም የሚገርመው ነገር ቀሰቀሰ ነው ምለው ነፍሷም ዳነች ነው ምለው የሚገርም ነው ባይዘው ምድር ላይ ኢየሱስ ክርስቶስ ማይደራደረው ነገር ቢኖር የነፍስ ሞት ነው በብሉይ ኪዳን ሄዳችሁ ብታነቡ በዘልቁ ላይ ሄዳችሁ ብታዩ ነፍስ ለገደለው ነፍስ ይተካል ሌላ የነፍስ ዋጋ የለውም ኢየሱስ ክርስቶስ ወደ ምድር የመጣው አንድና አንድ የነፍስ ፈውስን ሊሰጥ ነው ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል በስሙ ለሚያምኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አንተ በነፍስ ላይ ሰይጣን አይሰነጥልም ሟርተኛ አይሰነጥልም በነፍስ ላይ ስልጣን ይሰነጥላል ማነው ዘሎ አሜን አለ ተራባታ ካሳ ጀምበርዳካ ቁጭ በሉ በጣም የሚገርመው ነገር እዩት ኢየሱስ ክርስቶስ ወደ ሉቃስ መጣና የሚገርም ነው ዋይ በሚሉበት ሞታለች ጨርሷሉ ገንዞ በጨረሱበት መጣና አታልቅሱ ተኝታለች አለ እኔ በጣም የገረመኝ ኢየሱስ ክርስቶስ የእግዚአብሔር ሰው ኢየሱስ ክርስቶስ በሞታቸው አሾፈ ሞቷል ግን እሱ ያሾፋ ተኝታለች ሁሉም ሳቁበት አረ ሊተንቤ እየሳቁ እያጉረመረሙ ዘንድሮ ያንቺን ስም እግዚአብሔር በክብር ሪስ ያረጋል አልሰማህም አንዳንዶቻችሁ የከፍታ ሪስ አሜን እያልኩ ያለውት በሳቁበት በቃ የነሱ ቤተሰብ ና ቶሎ ማይክ ሄይ ቶሎ ና ሊተንቤ ልቀጥል ዛሬ ትንቢቱን ባንተ የሚገርመው ነገር ቃል ኪዳን የምትባል ሴት አለው ቃል ኪዳን ምን ነች ቃል ኪዳን ግቢ ውስጥ ነው ያለችው ቃል ኪዳን ግቢ ውስጥ አታጨበጭብማ ወይታራሳት ያሰ እሷን ያየው በጣም የሚገርም ነው ልክ አንተን በማይበት ጊዜ በጣም 1 2 3 1979 ላይ በጣም የሚገርም ነው አንተ 1979 አያውቅም እሱ 1979 ምን እንደተፈጠረ ታውቃለህ አታውቅም 1979 አካባቢ ነው የተወለደው ባይዘው እናቴ በጣም ቆንጆ ቀይ ነች የተነበይኩ ነው እግዚአብሔር አምላክ ይሄን ሰው ከእናቴ ማይጸን ጀምሮ በጣም ፕሮግራም ያለ አጀንዳ ያለ ሰው ነው ይሄ ሰው በጣም እግዚአብሔር የሚፈልግ በእግዚአብሔር ፕሮግራም የመጣ ሰው ነው እግዚአብሔር አምላክ እንደዚያ ሰኝ የዚህን ሰው ታሪክ ይቀይራለሁ አሜን አንድ ሰው ጮሆ አሜን ይባል አሜን አንድ ሰው ጮሆ አሜን ይባል አሜን ይሄ ሰው ያልሰራ ስራ የለም አናጽነት ሰርቷል ቀን ስራ ሰርቷል ያልሰራ ስራ የለም ቀን ስራ ነው የሚሰራው አታጨበጭብማ ሩታስ ታጃዲያ እተነብያለሁ ከዚህ ስትወጣ እንደዚህ ይሆናል እግዚአብሔር አምላክ ሞቷል ያልከውን ነገር ብድግ አድርጎ በሰፈር ላይ አነጋጋሪ ያረጋል አሜን ሰባታካ እግዚአብሔር እንደዚህ ለኛል አድራሻዬን እቀይራለሁ አሜን ስፍራዬን እቀይራለሁ አሜን ስራዬን እቀይራለሁ አሜን ትዳሬን እቀይራለሁ አሜን ባረካየው አሜን ኢቭን እንደዚህ አየው ምንም መሳብ የለውም ምንም ሰው የለውም የሌላ አገር ቪዛ ስሰጣየው ሂድ በኢየሱስ ፈትቻለሁ ሂድ በኢየሱስ እግዚአብሔር አምላክ የዚህን ሰው ታሪክ 3 ወር ውስጥ ይቀይራል አሜን ወሰርኩኝ ወጣሁት በኢየሱስ ሊተንብል አንድ ሰው ከዚህ ስትወጣ እንደዚህ የሚሆን ሰው ያለው እግዚአብሔር አምላክ ለ14 ቀን በተከታታይ ስልኮቻቸው ላይ ማይቋረጥ የምስራች ሚሰት ለ14 ቀን በተከታታይ ስልኮቻቸው ላይ አንዱን ስታልፍ ሌላው አንዱን መስጊድ ሳጨርስ ሌላው አንዱን መስጊድ ሳዘጋ ሌላው የጌታ መንፈስ እንደዚህ ያለኝ ነው የልጆቼን ነገር ከገባበት አወጣለሁ ከሐዘን ወደ ምስጋና ከውርደት ወደ ክብር አንድ ሰው ዘሎ ገባው ይበላል ቆይ ቁጭ በሉ ወደ አንድ ቤተሰብ ገባውና በመንፈስ ሰላም የቤተሰቦችን ስም ስመለከት ግርማ የሚባል ሰው ማን ነው ሬታስታቻ ታካያ ሪላታ ካባራዳያ
0926354096 ስልክ ያለው የሚገርማችሁ ነገር በዚህ ስልክ በአባቱ በግርማ ቤተሰብ የተሰራውን ሟርት ገለበጥኩ። አንተ ብድግ ብለህ አመነ ትልዋይ ሸዳባት ያካባራ ዳጋያ እግዚአብሔር እንደዚህ ይለኛል፣ የባለቤትን ቤተሰብ እርግማን ዛሬ ይሰብራለሁ። አንድ ሰው ጮሆ አሜን ይባል። ከዚህ ቃል በኋላ ጌታ እንደዚህ ይለኛል። ሃሌሉያ! የቤተሰቦቻችሁን ፋይል ሙሉ በሙሉ ቀየረው። የቤተሰቦቻችሁን ፋይል ሙሉ በሙሉ ቀየረው። እግዚአብሔር እንደዚህ ይለኛል፣ አይሞትም በለዋለ። ግርማ አይሞትም። በሽታ ከላዩ ላይ ይመታ። ጤናውን ፈውሻለሁ እንጂ ሰስነም አሜን ስትል ይሆን። አጨብጭቡና ቁጭ በሉ። ይትባረክ እንደ አብርሃም ይትባረክ ዘላለም ዘላለም ዘላለም። የእግዚአብሔር ሰው እየተነበየ በ14 ሰው ላይ እጅ ላይ የሚገርም ነጭ የሆነ በጣም አደገኛ እሳት ያለበት መስቀል ሲገባ ነው ያየሁት። ኢየሱስ ማን ነው? የጌታ መንፈስ ምንድነው ብዬ ስጠይቅ እግዚአብሔር የ14 ቤተሰብን ታሪክ ዛሬ ለአንዴና ለመጨረሻ በታምራት እቀይራለሁ። አንድ ሰው ጮሆ አሜን ይባል። በታምራት እቀይራለሁ። ኤራባዲያ ለበስ አጠገቤ ያለውን ያስና ነፍሲ ዲና ቀረች ብሉ እስኪ። በኢየሱስም ከዚህ ስትመለሱ ቤታችሁ ለሐዘን አይሆንም። አንቺ ቶሎ ተነሽ፣ አንቺም ቶሎ ተነሽ በፍጥነት። ራታ ሳዲ ካፋዲያ ዴቫያስ እየሮጣችሁ ወደፊት ነው። ሁለታችሁ እየሮጣችሁ እሷ ጋር ማይክ ያዝልኝ፣ ቶሎ ባል። እሷ ጋር ማይክ ያዝልኝ። እሷ ጋር እማይ ማነው ስምሽ? ኤልሳቤጥ። ኤልሳቤጥን እያየው በጣም ራስሽ ላይ ጠፍቶ ማያውቅ የራስ ምታት በሽታ ብዙ ጊዜ ጭንቅላቷን እንደ እሳት ነው የሚያቃጥለው።